ሰላም ጤና ይስጥልን የሌንስ ትራቭል ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ስለ ኢትዮጵያዋ ውቢቷ ከተማ ባህር ዳር ታሪክ እንነጋገራለን። ባህር ዳር ማለት የባህር ዳርቻ ወይም ከባህሩ አጠገብ ያለ ማለት ነው። ግዙፉ ጣና ሐይቅ እንደ ባህር ስለሚታይ ነው ይህንን ስም የተሰጠው። ይህች ከተማ ዛሬ የአማራ ክልል ዋና ከተማ ሆና በዘንባባ ዛፎቿ በጥሩ አየሯና በታሪካዊ ቦታዎቿ ቱሪስቶችን ትስባለች። ግን ከየት ጀመረች? እንዴት ተመሰረተች? ኑ አብረን እንመለከታለን። የባህር ዳር ታሪክ ከ13ኛው መቶ ክፍለ ዘመን ጀምሮ ይጀምራል። በዚያን ጊዜ በአሁኑ የቅዱስ ጊዮርጊስ ቤተክርስቲያን ቦታ ላይ ኪዳነ ምሕረት ቤተክርስቲያን ተገነባች። ይህ ቤተክርስቲያን የከተማዋ መሰረት ሆነች። በዚያን ጊዜ ከተማዋ በመጀመሪያ ባህር ዳር ጊዮርጊስ ተብላ ትጠራ ነበር። በኋላ ግን ስሟ ባህር ዳር ሆነ። በአፈ ታሪክ እንደሚነገረው ይህን ስም ያወጡት አፄ ይኩኖ አምላክ በ1270 እስከ 1285 ዓ.ም የገዙት ንጉስ እንደሆነ ይነገራል። ጣና ሐይቅን እንደ ባህር በመቁጠር ከባህር ዳርቻ ብለው ሰይመውታል ባህር ዳር። አንድ አፈ ታሪክ እንደሚለው አፄ ሰርፀ ድንግል ታቦትን የት እናስቀምጥ ብለው ሲጠይቁ ከባህር ዳር አድርጉ ተብለው መልስ ተሰጥቷቸው ነበር። ከዚያም መንደሩ ባህር ዳር ተባለ። ባህር ዳር ከጣና ሐይቅ ደቡባዊ ዳርቻ ላይ ተቀምጣ በአባይ ወንዝ መነሻ አካባቢ ስለምትገኝ ይህ ስም በጣም ይስማማታል። በዙሪያ ያሉት ገዳማት እና ቤተክርስቲያናት ደግሞ የከተማዋን መንፈሳዊ ጠቀሜታ ያሳያሉ። በ14ኛው እና በ16ኛው መቶ ክፍለ ዘመን ጣና ሐይቅ ደሴቶች ላይ ብዙ ገዳማት ተመስርተዋል። እነዚህ ገዳማት የኢትዮጵያ ቅድስት ቤተክርስቲያን ታሪክና ባህል ጠባቂዎች ናቸው። ከ1810 እስከ 1900 ዓ.ም ባህር ዳር ከ1200 እስከ 2000 ሰዎች የሚኖሩባት ትንሽ መንደር ነበረች። እንደ ገዳምና የንግድ ማዕከል ተገንብታ ነበር። በ19ኛው መቶ ክፍለ ዘመን ቤልጂዮች፣ ፈረንሳዮች፣ ብሪታኖች እና ጣሊያኖች ተጓዦች ጎበኟትና እንደ መንደር ወይም ትንሽ ከተማ ገልጸዋታል። በ20ኛው መቶ ክፍለ ዘመን መጀመሪያ ላይ የባህር ዳር እድገት ተፋጠነ። አፄ ኃይለ ሥላሴ ከተማዋን የኢትዮጵያ ዋና ከተማ ለማድረግ አስበው ነበር፣ ነገር ግን አልተቻለም። በጣሊያን ወረራ ጊዜ በ1936 እስከ 1941 ጣሊያኖች ባህር ዳር ገብተው ነበር። በኋላም ብሪቴኖች አየር ኃይል ጥቃት ሰንዝረውባታል። ከጦርነት በኋላ ባህር ዳር በፍጥነት አደገች። በ1960ዎቹ የአባይ ድልድይ ተገነባ። የኃይል ማመንጫዎች ጀመሩ። ዛሬ ባህር ዳር የቱሪዝም ማዕከል ሆናለች። የጣና ሐይቅ ገዳማት፣ የጢስ አባይ ፏፏቴ እና የከተማ ውበት ብዙ ጎብኚዎችን ይስባል። በ2002 ዓ.ም የዩኔስኮ ሲቲ ፎር ፒስ ሽልማት ተሸልማለች። ምክንያቱም በፈጣን ቀጠናነት ሂደት ውስጥ ችግሮችን በጥሩ ሁኔታ በመቋቋም ላይ ትኩረት ስላደረገች ነው። ባህር ዳር በታሪክ የበለጸገች፣ በተፈጥሮ የተባረከች እና በባህል የበለጸገች ከተማ ናት። ከጥንት ገዳማት ጀምሮ እስከ ዛሬ ዘመናዊ ከተማ ድረስ ብዙ ታሪኮችን ትይዛለች። ውድ ተመልካቾቻችን በቀጣይ ፕሮግራማችን ልዩና ተከታዩን ይዘንላችሁ እንመጣለን። እስከዛ ቻናላችን ሰብስክራይብ በማድረግ ቤተሰቡናችሁ እንድትጠብቁን በአክብሮት እየጋበዝን ለዛሬ የነበረን ጊዜ እዚህ ጋር ጨርሰናል። መልካም ቀን ይሁንላችሁ።